ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? በቅድሚያ ለመላው የክርስትና እምነት ተከታዮች እንኳን ለጥምቀት በዓል በሰላም አደረሳችሁ። ዛሬ የከተራ በዓል ነውና ወደ አዲስ ቤተክርስቲያን ይዣችሁ ሄዳለሁ። እስከ ቪዲዮ መጨረሻው አብራችሁኝ ሁኑ። መልካም በዓል። እያያችሁት ነው የሚሄደው መንገድ። ወይኔ ያዘኝ። አሁንም መንገዳችንን ቀጥለን ወደ ቤተክርስቲያኒቱ የሚያስወርደው መንገድ ይዘን እየሄድን ነው። ነገር ግን መንገዱ እጅግ በጣም አስቸጋሪ ነው። ግን ወደፊት ቆንጆ የሆነ መንገድ እንደምንሰራ ከእግዚአብሔር ጋር ተስፋለኝ። ቀጠልን። እንግዲህ አሁን እንደምታዩት ከርቀት ቤተክርስቲያኒቱን እያየናት ነው። በጣም የሚያምር መልክዓ ምድር፣ በጣም የሚያምር ቤተክርስቲያን ነው። እንደምታዩት ደግሞ ቤተክርስቲያኑ አቅራቢያ ትልቅ ወንዝ አለ። ይህንን ለመሻገር ደግሞ ጥሩ የሆነ ድልድይ ተገንብቷል። ከዚህ በኋላ ያለውን ቪዲዮ ተከታተሉት። ይህ የምታዩት ቤተክርስቲያን የበኩር ዋሻ የእግዚአብሔር መንፈስ ቅዱስና የቅዱስ ጊዮርጊስ ቤተክርስቲያን ነው። ዋሻ ፍልፍል የሆነ ቤተክርስቲያን ነው። ዳግማዊ ላሊበላ ይሰኛል። በቦሌ አራብሳ ነው የሚገኘው። በውስጡ ከ5000 ሰው በላይ የሚያዝ አቅም ያለው ቤተ መቅደስ አለው። እጅግ ድንቅ የሆነ ቦታ ነው። በዚህ ቤተክርስቲያን ብዙ ምዕመን የለም፣ የሚገኝበት ቦታ አይደለም። ግን የጥምቀት በዓል የከተራ በዓል ታቦቱ ከቤተ መቅደሱ ወጥቶ ወደ ታቦት ማረፊያው ይሄዳል። ይህንን አሳያችኋለሁ ማለት ነው። እስከ መጨረሻው አብራችሁኝ ነው። ልደቱ አደረሳችሁ እንኳን ለብርሃነ ጥምቀቱ አደረሳችሁ። እንኳን ለብርሃነ ልደቱ አደረሳችሁ። እንኳን ለብርሃነ ጥምቀቱ አደረሳችሁ። በወንጌሉ ያመናችሁ በወንጌሉ ያመናችሁ እንኳን ለብርሃነ ልደቱ አደረሳችሁ። እንኳን ለብርሃነ ጥምቀቱ አደረሳችሁ አደረሳችሁ። እንኳን ለብርሃነ ጥምቀቱ አደረሳችሁ። በወንጌሉ ያመናችሁ በወንጌሉ ያመናችሁ እንኳን ለብርሃነ ልደቱ አደረሳችሁ። እንኳን ለብርሃነ ጥምቀቱ አደረሳችሁ። የሚገርማችሁ ቤተሰብ የዚህ ቤተክርስቲያን ጸበል ከሾላ ዛፍ ስር ነው የሚወርደው እና በጸበሏ ብዙ ምዕመናን እየመጡ ከበሽታቸው ተፈውሰዋል። የሌላ እምነት ተከታዮችም መተው ድነዋል።
እና ሁላችሁም ወደዚህ ቤተክርስቲያን እየመጣችሁ ጸበሏን እየተጸበላችሁ ፈውስን ማግኘት ትችላላችሁ ላለሁ እንቀጥላለን። አለ ኃያል መስተጋድል ገባሪ ተአምር ኮከበ ክብር ገባሪ ተአምር ኮከበ ክብር ገባሪ ተአምር ኮከበ ክብር ገባሪ ተአምር ኮከበ ክብር ጊዮርጊስ ኃያል መስተጋድል ጊዮርጊስ ኃያል መስተጋድል ገባሪ ተአምር ኮከበ ክብር ገባሪ ተአምር ኮከበ ክብር ገባሪ ተአምር ኮከበ ክብር ገባሪ ተአምር ኮከበ ክብር ኃያል መስተጋድል ጊዮርጊስ ኃያል ገባሪ ተአምር ኮከበ ክብር ገባሪ ተአምር ኮከበ ክብር ገባሪ ተአምር ኮከበ በጎል ሰባ ሰገድ በጎል ሰባ ሰገድ ሰገዱለት በጎል ሰባ ሰገድ ሰገዱለት ፀሐይ ሰረገ ክርስቶስ ተወልደ አንቺ ዮርዳኖስ አንቺ ዮርዳኖስ የእግዚአብሔር መንፈስ ከላይ ወርዶብሽ የዓለም መድኃኒት ተመለከብሽ የእግዚአብሔር መንፈስ ከላይ ወርዶብሽ ድንግል ማርያም ድንግል ማርያም እና እንዳልኳችሁ ፋሚሊ እንግዲህ ይህ ቤተክርስቲያን ዋሻ ቤተክርስቲያን ነው። ፍልፍል ነው። ከ5000 ሰው በላይ የሚያዝ አቅም አለው። ሁላችሁም እየመጣችሁ እንድትጎበኙት የኦርቶዶክስ እምነት ተከታዮች በጠቅላላ እየመጣችሁ እንድትጎበኙ አስራት በኩራታችሁን እዚህ ቤተክርስቲያን እንድታስገቡ በእግዚአብሔር ስም በቅዱስ ጊዮርጊስ ስም እጠይቃለሁ። የዝማሬው ባለቤት ማን ይመስገን? አመስግኗ። በእውነት ለሕፃናት ሰንበት ትምህርት ቤቱ አጥንትን የሚያለመልም ዝማሬ መላእክትን ያሰማልን። እና ውድ ኦርቶዶክሳውያን በሀገር ውስጥም በውጭ ያላችሁ እንዳያችሁት ይሄ ቤተክርስቲያን በእውነቱ ትንሽ ነው ያሳዩአቸው፣ ግን በቀጣይ ቪዲዮ በትልቁ በሰፊው የቤተክርስቲያኑን ታሪክ እያንዳንዱ ነገር አሳያችኋለሁ፣ ቃል እገባለሁ። ለዛሬ ግን እዚህ ላይ ይበቃናል። ነገር ግን ይሄንን ቤተክርስቲያን መደገፍ ማቋቋም የምትፈልጉ ሰዎች ከስር በማስቀምጥላችሁ የቤተክርስቲያኑ አካውንት ማስገባት ትችላላችሁ። መልካም የጥምቀት በዓል። እወዳችኋለሁ። አመሰግናለሁ።